በዓለም ላይ እጅግ ባለጸጋው ቦታ የት እንደሆነ ታውቃለህ? ወርቅ ያለበት መሬት ወይስ የነዳጅ ማውጫው? አይደለም። እጅግ ባለጸጋው ቦታ መቃብር ነው። ምክንያቱም ያልተጀመሩ በሺዎች የሚቆጠሩ ታላላቅ ህልሞች፣ ያልተጻፉ መጻሕፍትና ያልተከፈቱ የንግድ ስራዎች እዚያ ተቀብረዋልና። ዛሬ የምናየው የአቤል ታሪክ ያንተም ህልም የመቃብር ሲሳይ እንዳይሆን የሚያስጠነቅቅ ታላቅ ትምህርት ነው። በአንዲት ጠባብ ክፍል ውስጥ የታሰረ አንድ ወጣት ነበረ። አቤል ይባላል። አቤል በወረቀት ላይ ያልታቀደ ህልም፣ በጭንቅላቱ ያልተሳለ ስኬት አልነበረም። በየቀኑ በማስታወሻ ደብተሩ ላይ አዳዲስ እቅዶችን ይጽፋል፣ የሚያማምሩ ግቦችን ያስቀምጣል። ነገር ግን ህይወቱ ለዓመታት በእነዚያ ወረቀቶችና ባልተጀመሩ ስራዎች መካከል ትሽከረከር ነበር። ከውጭ ለሚያየው ሰው አቤል ስራ የሚወድና ነገን በጉጉት የሚጠባበቅ ይመስላል። ነገር ግን እውነታው ሌላ ነበር። ሁልጊዜ ነገ ዝግጁ ሆናለሁ ይላል። ነገ የተሻለ እውቀት ይኖረኛል፣ ነገ ካሜራ ገዛለሁ፣ ነገ ሁኔታዎች ይስተካከላሉ እያለ ራሱን ያታልላል። ፀሐይ በወጣች ቁጥር አዲስ ተስፋ ይሰንቃል። ፀሐይ በጠለቀች ቁጥር ግን ዛሬ አልተመቸኝም፣ ነገ ግን በእርግጠኝነት እጀምራለሁ በማለት ቀኑን ይሸኛል። ነገር ግን ያ ነገ የሚባለው ቀን መጥቶ አያውቅም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ደግሞ ወደ ዓመታት ተቀየሩ። አቤል ግን አሁንም በዝግጅት ክፍል ውስጥ እንዳለ ነው። አቤልን ያሰረው ሰንሰለት የሚታይ አልነበረም። እሱ የፍጹምነት እስረኛ ነበር። ከጀመርኩ ምርጡን መሆን አለብኝ፣ ስራዬ እንከን ሊወጣለት አይገባም፣ ካልሆነ ግን ባልጀመር ይሻላል የሚል ስውር ድምፅ በውስጡ ይጮሃል። ይህ ድምፅ ጥንቃቄ ይመስላል፣ ግን እንዲያውም ትልቁ የድል ጠላት ነው። ጓደኞቹ ትናንሽ ነገሮችን ሲጀምሩ፣ ባልተሟላ እውቀት መሳሳት ሲጀምሩ፣ አቤል በንቀት ይመለከታቸዋል። እነሱ ስለማያውቁ ነው የሚቸኩሉት። እኔ ግን ጥራቱን የጠበቀ ነገር ይዤ እመጣለሁ ይል ነበር። ጓደኞቹ ሲወድቁና ሲነሱ እያየ በልቡ ይሳለቅባቸዋል። ነገር ግን እውነታው ሌላ ነበር። አቤል ዝግጁ ያልሆነው ለስራው ሳይሆን ለውድቀት ነበር። መሳሳትን በሞት ይፈራ ነበር። ሰዎች አልቻለም፣ ወደቀ፣ ስራው ጥራት የለውም ይሉኛል ብሎ መጨነቁ እግሩን ቀይዶ ይዞታል። የሌሎችን አስተያየት እንደ ትልቅ ተራራ ይመለከተው ነበር። አንድ ቀን አቤል አእምሮ በሐሳብ ተጨንቆ ሳለ ወደ አንዲት አሮጌ ቤተ መጻሕፍት አመራ። በዚያ ጸጥታ በሰፈነበት ክፍል ውስጥ ጥግ ላይ ተቀምጠው የሆነ ነገር የሚጽፉ አንድ አረጋዊ አየ። መምህር ግርማ ይባላሉ። መምህሩ በጣም በተረጋጋ ስሜት ይጽፋሉ። አቤል ወደ እሳቸው ቀረብ ብሎ ደብተራቸውን ሲመለከት ደነገጠ። ደብተራቸው የተወሰኑ ገጾቹ የተቀደዱ፣ አንዳንድ ቦታዎች ላይ የቀለም ጠብታ ያረፈባቸውና የእጅ ጽሑፋቸውም ያን ያህል የተስተካከለ አልነበረም። አቤል በግርም ጠየቃቸው፣ መምህር ይህን ሁሉ የጻፉት መቼ ታትሞ ለሰው እንዲደርስ ነው ያቀዱት? እንዲህ በዝግታና ባልተስተካከለ ሁኔታ ከጻፉት ብዙ ጊዜ ይወስድብዎታል። ሰዎችስ ቢተቸዎትስ? አለ። መምህር ግርማ ቀና ብለው አዩት። አይኖቻቸው ውስጥ ጥልቅ ሰላም ይታያል። ፈገግ አሉ። ልጄ፣ እኔ የምጽፈው ለህትመት ወይም ለሰው ምስጋና ሳይሆን ዛሬ መኖር ስላለብኝ ነው። አብዛኛው ሰው መጨረሻው ላይ ለመድረስ ይቸኩላል። ነገር ግን ውበት ያለው የተጨረሰ ነገር ላይ ሳይሆን በየቀኑ በምናደርገው ሙከራ ውስጥ ነው አሉት። አቤል ግራ ገባው። መምህሩ ቀጠሉ፣ ይህንን ደብተር ፍጹም አይደለም፣ ብዙ ስህተቶች አሉት፣ ግን ህያው ነው። የሰው ልጅ ትልቁ ስህተት ሁሉንም ነገር ተቆጣጥሮ ለመጀመር መፈለጉ ነው። የምትቆጣጠረው ጥረትህን ብቻ ነው። ውጤቱን ግን ለተፈጥሮ ተወው። ስህተት ለመስራት ፈቃደኛ ካልሆንክ ለማደግ ፈቃደኛ አይደለም ማለት ነው አሉት። ዝግጁ እስክትሆን መጠበቅ ማለት ኑሮህን መቃብር ውስጥ መጀመር ማለት ነው ብለውም አከሉለት። አቤል ያኔ ነው የነቃው። ወደ ቤቱ ሲመለከት ክፍሉ እንደ ድሮ ጠባብ አልመሰለችውም። ላፕቶፑን ከፈተ። እንደ ሁልጊዜው ምርጡን ርዕስ ለመፈለግ አልተጨነቀም። ሰዎች ምን ይሉኛል የሚለውን ድምፅ አጥፍቶ ዝም ብሎ መጻፍ ጀመረ። መጀመሪያ የጻፋቸው መስመሮች የማይረቡ የማይገናኙ ይመስሉ ነበር። እጆቹ ይንቀጠቀጡ ነበር። ልቡ በኃይል ይመታ ነበር። ነገር ግን በዚያ ስህተት ውስጥ፣ በዚያ ጥራት በሌለው ጅምር ውስጥ አንድ የሚገርም ስሜት ተሰማው። የነጻነት ስሜት። ከዓመታት እስራት በኋላ በሩ የተከፈተለት ወፍ ሆነ። ለመጀመር ጎበዝ መሆን የለብኝም፣ ግን ጎበዝ ለመሆን መጀመር አለብኝ የሚለውን እውነት በተግባር ተረዳ። ለውጡ የሚመጣው አቅሙ ሲጨምር ወይም መሳሪያ ሲያሟላ ሳይሆን መሳሳት እንደማይገድለው ሲያውቅ ነው።
ዛሬ አቤል ያንኑ ጠባብ ክፍል ለቆ በብርሃን የተሞላ ህይወት ውስጥ ነው። አሁንም ይሳሳታል። አሁንም ስራዎቹ በሰዎች ዘንድ ላይወደዱ ይችላሉ። አሁንም ይወድቃል። ግን አሁን ለስህተቱ አይጨነቅም። ምክንያቱም ስኬት ማለት መጨረሻው ላይ መድረስ ሳይሆን በየቀኑ ራስን ለማሸነፍ በሚደረገው ትግል ውስጥ የሚገኝ ማንነት መሆኑን አውቋል። በየቀኑ 1% ማደግ ከትላንቱ ራስህ የተሻልክ መሆን ትልቁ ድል እንደሆነ ተረድቷል። አንተስ ወዳጄ አሁንም ነገ እያልክ ነው? ያ ያሰብከው ትልቅ ህልም፣ ያ የፈራው ስራ፣ ያ ያልጀመርከው ያቀድከው ንግድ፣ ያ ነገ እጀምረዋለሁ በማለት ብዙ ጊዜን በሐሳብ ብቻ ያጠፋበት ልዩ ክህሎት ዛሬ እንዲጀመር ይፈልጋል። ፍጹም መሆንህን እርሳው፣ ዝግጁ መሆንህንም እርሳው። ዝም ብለህ ጀምረው። ምክንያቱም ጥበብ ማለት ነገን መጠበቅ ሳይሆን ዛሬን መገንባት ነው። የመጀመሪያውን እርምጃ ዛሬ ውሰድ። ይሄ ቪዲዮ ከተመቸ ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ሁን። ሰላም ሁን።